ይስጥልን ከኦሮሚያ ሚዲያ ኔትወርክ የዕለቱን የአማርኛ ዜናዎች ይዘንላችሁ ቀርበናል። ከዜናዎቹ ጋርም አብሬያችሁ የምቆየው ጫልቱ ተፉ ነኝ። 12ኛው የሰንደቅ ዓላማ ቀን በዛሬው ዕለት ሰንደቅ ዓላማችን የብዝሃነታችን ድምር ውጤትና የአንድነታችን ምሰሶ ነው በሚል መሪ ቃል ተከብሯል። ቀኑንም በማስመልከት ሰንደቅ ዓላማ ትናንትን፣ ዛሬን፣ ነገን በአንድነት አጣምሮ የያዘ ታሪክ ነጋሪ መሆኑንም የኢፌዴሪ ፕሬዝዳንት ሳህለወርቅ ዘውዴ ገልጸዋል። ከሁሉም በላይ ሰንደቅ ዓላማ ልዩነት ቢኖርም እንኳን የብሔራዊ አንድነት የመግባባትና የእርቅ መልእክት እንዲሁም የዘር የሃይማኖትና የአስተሳሰብ ልዩነቶችን በጋራ የሚይዝ መሆኑንም ተናግረዋል። ሰንደቅ ዓላማ ሀገርን ይወክላል ያሉት ፕሬዝዳንቷ በተጨማሪም ሰንደቅ ዓላማ ሉዓላዊነት፣ የሀገር ፍቅርና የዜግነት እንዲሁም ሀገር የተመሰረተችበት እሴት መገለጫ መሆኑንም አሳስበዋል። ጠቅላይ ሚኒስትር አብይ አህመድና ልኡካን ቡድናቸው ወደ ደቡብ ሱዳኗ ጁባ ገብተው በፕሬዝዳንት ሳልቫኪር አቀባበል ተደርጎላቸዋል። ጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ልማት በይን መንግስታት ኢጋድ አባል ሀገራት መሪዎች የሚያካሂዱት የሱዳን የሽግግር መንግስትና የሱዳን ታጣቂ ቡድኖች የአንድ ቀን የእርቅ ምክክር መድረክ ላይ ይሳተፋሉ ተብሎም ይጠበቃል። የኢፌዴሪ ጠቅላይ ሚኒስትር አብይ አህመድ 100ኛውን የኖቤል ሽልማት በማሸነፋቸው የተለያዩ የዓለም አቀፍ መሪዎችና ታዋቂ ሰዎች አድናቆታቸውን እየገለጹ ይገኛሉ። ሽልማቱን በማሸነፋቸው የመጀመሪያው ኢትዮጵያዊ ሲሆኑ ለቀጣይ የመሪነት ጊዜያቸው እንዲበረታቱ የሚያደርጋቸው መሆኑንም ገልጸዋል። ነሞምሳ አድማሱ ተጨማሪ አለው። በተለያዩ የሙያ ዘርፎች ዓለም አቀፍ እውቅና የሚሰጠው የኖርዌይ ኖቤል ሽልማት ኮሚቴም የ2019ን የሰላም ሽልማት ጠቅላይ ሚኒስትር አብይ አህመድ ሸልመዋል። ይህ ሽልማት እስካሁን ለአፍሪካውያን 25ኛ ሲሆን የትኛውም የኢትዮጵያ መሪ ያልደረሰበት ከፍታ ለጠቅላይ ሚኒስትር አብይ አህመድ 2 ዓመት ባልሞላ ጊዜ ውስጥ ቀላል ሆኗል። የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉቴሬስ ደስታቸውን ከገለጹ በኋላ የኢትዮጵያና የኤርትራ ግንኙነትን ሰላማዊ እንዲሆን ያደረጉትን አስተዋጽኦ የመሪነት ብቃታቸው ከአፍሪካን አልፎ ለዓለም ምሳሌ እንደሆነ መስክረዋል። እንደ ዩኤንኤችሲአር ያሉ አንቶኒዮ ጉቴሬስ ስር የሚመሩ ድርጅቶችም አድናቆታቸውን ገልጸዋል። የቀድሞው የጋና ፕሬዝዳንት ጆን ድራማኒ ማሃማ ጊዜውን የጠበቀ ዓለም አቀፍ እውቅና ለአፍሪካ ቀንድ ሰላም ለሚተጋው ጠቅላይ ሚኒስትር አብይ አህመድ ተሰጠ በማለት ሽልማቱ የአፍሪካም እንደሆነ ገልጸዋል። የናይጄሪያው ፕሬዝዳንት ሙሐመዱ ቡሃሪ በበኩላቸው የ20 ዓመታት የግጭት ታሪክ በኢትዮጵያና ኤርትራ መካከል ወደ ሰላም የመለሱትን በማድነቅ ደስታቸውንም አጋርተዋል። ሽልማቱ የአፍሪካ ሀገራት መካከል የተጀመረው የሰላምና ትብብር እንቅስቃሴ የሚያበረታታ ሽልማት ነው ብለዋል። የናይጄሪያው መሪ የአፍሪካ ልማት ባንክ ፕሬዝዳንት አኩንዊማ አደሲና አፍሪካ ባንክ ኩራት ይሰማታል ብለዋል። የኬል ዩኒቨርሲቲ የህግ መምህር ዶክተር አወል ቃሲም አለው ጠቅላይ ሚኒስትር አብይ አህመድን በእጩነት ከመረጡት መካከል አንዱ ሲሆን ለሰላም ያላቸውን ቁርጠኝነት የወደፊት ማበረታቻ እንደሆነም ለአልጀዚራ ባበረከተው ጽሑፍ ውስጥ ገልጿል። ተናጋሪ ሮቦት ሶፊያ ወደ ኢትዮጵያ በመጣች ጊዜም ጠቅላይ ሚኒስትር አብይ አህመድ ጋር በመገናኘቷ ደስተኛ እንደሆነች በመግለጽ ምክሬን ተቀብለ ስለተሸለምክ ደስታ ተሰምቶኛል ብላለች። የጠቅላይ ሚኒስትሩ ካቢኔ ሚኒስትሮች የአፍሪካ ቅርጽ የያዘ የአንገት ሀብል ከወርቅ የተሰራ አበርክተውም በጠቅላይ ሚኒስትር ቢሮ በጋራ ደስታቸውን ተካፍለዋል። የዩናይትድ አረብ ኤሚሬትስ ንጉስ መሐመድ ቢን ዛይድ ጠቅላይ ሚኒስትር አብይ ለቀጠናው ባመጣው ሰላም ሽልማቱ ይገባቸዋል ብለዋል። ታይም መጽሔት ላይ አስተያየት የሰጠች አስሊ ስቬን የታሪክ ተመራማሪና ደራሲም በተለይ በዲፕሎማሲው ዘርፍ በኢትዮጵያና ኤርትራ መካከል ያወረዱት ሰላም ነው እንዲሸለሙ የአንበሳውን ድርሻ የተጫወተው ብለዋል። ጠቅላይ ሚኒስትር አብይ አህመድ የፖለቲካ ሰው መሆናቸው ይህ ሽልማት ወደፊት እንደሚፈትናቸው እንደ ዘ ኢኮኖሚስት ያሉ መጽሔቶች ዘግበዋል። ያም ሆነ ይህ 100ኛው ዓለም አቀፍ የሰላም ሽልማት ኢትዮጵያ ድል አድርጋም የመጀመሪያው ሰው ጠቅላይ ሚኒስትር አብይ አህመድ ሆነዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ የሰላም ኖቤል ተሸላሚ በመሆናቸው መደሰታቸውን የሰበታ ከተማ ነዋሪዎች ገለጹ። የኖቤል ሽልማቱም የኦሮሞ ሕዝብ የከፈለው መስዋዕት ውጤት ነውም ብለዋል። እንደሚከተለው አጠናክረናል ሀሳባቸውን። ሙሜ ሚኒስቴር ኬኛ ዶክተር አብይ አህመድ ኖቤል ፕራይዝ ያርገቹንሳ ጠቅላይ ሚኒስትራችን ዶክተር አብይ አህመድ የሰላም ኖቤል መሸለማቸው ለሁላችንም ደስታ ነው። የኖቤል ሽልማቱም የኦሮሞ ህዝብና ቄሮ የከፈለው መስዋዕት ውጤት ነው።
በኢትዮጵያ ታሪክ የነበሩ ነገስታት ሀገሪቱን ሲገዙ በነበሩበት ወቅትም ቢሆን የዚህ ሽልማት ባለቤት መሆን አልቻሉም። የአባ ገዳው ልጅ ለሀገራችን ይህን አይነቱን ሽልማት ማስገኘቱ ደስታችንን ድርብ ያደርገዋል። ማንነታችንንም ለዓለም ከማሳየት አኳያ ከፍተኛ ፋይዳ አለው። ኩንሞ አዱኛ ረትሌ ሀገም በከ ጉዳ ከቀቡ አኑ አርግሲሴራ ኡልፊና ከነ ዱበ ኤኞ ከጅሩሳን ለቤኩ ኡመተ ኦሮሞ ፊ ቀረፍ ቄሮ ኦሮሞቲ ከዚህ ክብር ጀርባ ማን እንዳለ ሁላችንም እናውቀዋለን። የኦሮሞ ህዝብ ቄሮና ቀሪዎች ናቸው። እርጉዝ እናት እንኳን ሳትቀር ባደረገችው ትግል ነው ጠቅላይ ሚኒስትራችን ለዚህ የበቁት። ሽልማቱንም በማግኘታቸው ደስ ብሎናል። በራስ ከነርጋችሁት ወንዱምቱን ገመዱ ሳልጳቲ ሊያስ እንገኘ ሳልጳቲ ነምና ጹፌቶ ሁላችንም ብንሆን በቄሮ ደም ነው እዚህ የደረስነው። በቀላሉ የሆነ ነገር የለም። ያሳለፍነው ጊዜ በቀላሉ የሚገለጽ አይደለም። በሚዲያ እንኳን ወጥቶ መናገር ከባድ ነበር። ጠቅላይ ሚኒስትራችን የነበረውን ታሪክ ቀይሮ የዚህ ሽልማት ባለቤት በመሆኑ ከፍተኛ ደስታ ተሰምቶኛል። ሁላችንም አሸናፊዎች ነን። አካዋን ሁንዱ ኡመን ኦሮሞ ሁንዲ አከሟቴቲ ሙሜ ሚኒስቴር ኬኛ ዶክተር በአማራ ብሔራዊ ክልላዊ መንግስት ኦሮሞ ልዩ ዞን ነዋሪዎች እና የክልሉ ልዩ ኃይል ፖሊስ መካከል በነበረው ግጭት የታሰሩ ተጠርጣሪዎች ጠበቃ የነበሩት አቶ አንዋር ሐሰን ለታሳሪዎቹ ጠበቃ መሆን ፈታኝ መሆኑን ተናገሩ። የክልሉ ልዩ ኃይል ፖሊስ ገለልተኛ ለመሆኑንም ገልጸዋል። ሂሪያል ፌራ ተጨማሪ አላት። በአማራ ብሔራዊ ክልላዊ መንግስት የኦሮሞ ልዩ ዞን ነዋሪዎችና በክልሉ ልዩ ኃይል ፖሊስ መካከል ከወራት በፊት ተነስቶ በነበረው ግጭት ምክንያት የተጠረጠሩ በየደረጃው ያሉ የስራ አመራሮችና የአካባቢው ነዋሪዎች መታሰራቸው ይታወቃል። ከዚሁ ጋር በተያያዘ ስለ ጉዳዩ ለኦኤምኤን በስልክ አስተያየታቸውን የሰጡት የታሳሪዎቹ ጠበቃ የነበሩት አቶ አንዋር ሐሰን ታሳሪዎቹ ጥብቅና መቆም እጅጉን አስቸጋሪ መሆኑን ተናግረዋል። ጉዳዩ በገለልተኛ ፍርድ ቤት ሊታይ ሲገባው በክልሉ ፍርድ ቤት በመታየቱ ምክንያት የችግሩን ውስብስብነት ጨምሯል ነው ያሉት። በየትኛውም ወገን ያለው ፍርድ ቤት የብሔርተኝነት ጉዳይን ለማየት የክልል ፍርድ ቤቶች ስለሆኑ ማየት አይችሉም። ስለሆነም የፌዴራል ፍርድ ቤቶች ነበር ይሄን ማየት የነበረባቸው። ውክልና እንኳን ቢኖረው የክልሉ ፍርድ ቤቶች ይሄ ጉዳይ በሁለቱ ወገን የብሔር ውዝግብ ባለበት ሁኔታ በፌዴራል ተቋማት መታየት ሲገባው ለአንድ ወገን ሳይድ በሚይዝ የምርመራ አካሄድ የተጀመረ ጉዳይ ከመጨረሻው ሂደት ያለውን የገለልተኝነት ጥያቄ የሚያስነሱ ችግሮች ነበሩ። ይህን ክርክር በተደጋጋሚ አንስተናል፣ ግን ያው እልባት ማግኘት አልቻለም። አሁን ባለበት የፍርድ ቤት የግዛት ክልል ስልጣን የዳኝነት ስልጣን ክርክሩ አሁን በዛው ኢሹ ላይ እንዳለ ነው። ሲከታተሉላቸው የነበሩ ታሳሪዎች ከፍተኛ የሆነ የገንዘብ ችግር ያለባቸው መሆኑንም ገልጸዋል። አሁን መስከረም ውስጥ በተያዘው ቀጠሮ የጥብቅና ፍቃድ ማሳደስ ስለነበረብኝ ብር ያስፈልገኝ ነበር። እንዳጋጣሚ ግብር ለምን ጉዳይ ከዛ ጋር ተያይዞ ያችን ቀሪ ክፍያ እንዲፈጸም ስንጠይቅ እንግዲህ ይሄ ባለቤት ከሌ ነው ብለሽ መነጋገር ማስይው ጉዳይ ላይ ባለቤቱ ሲበዛ የተለያዩ ሀሳቦች መጡ። ውዥንብር ውስጥ ገባ። ስለዚህ አሁን እኔ ስራውን ለመቀጠል ይህን ነገሮች ክፍያውን ማግኘት ካልቻልኩኝ ስራውን ማስቀጠል አልችልም። የወንጀል ጉዳይ ደግሞ በባህሪው የቁርጥ ሂሳብ ስለሆነ ካልተከፈለ ከዛ ላይ ስራ ማስኬጃ መጠቀም ካልቻልሽ አንቺ ስራውን በአግባቡ መምራት ያቅትሻል። በሌላ አካል የሚደረግ ከፍተኛ የሆነ ጣልቃ ገብነት አለ ነው ያሉት። ሰዎች ናቸው አሁን ውስጣቸውን እንዲሸክር እያደረገ ጠበቃ ከጠበቃ እየቀያየሩ ከማንኛውም ጠበቃ ጋር እንዳይግባቡ ያደርጓቸዋል። ይህንን በመመካከር መሆን አለበት። የተለያየ ሀሳብ ይመጣ ከሆነ በጣም ይወዛግባሉ። ጉዳዩን በአግባቡ ለመምራት ያቅታል። ተስፋ የመቁረጥ ነገር በጠበቃ የሚመጣ በእነሱ የሚመጣ። በዚሁ ምክንያት ጥብቅናቸውን በማቆም ጉዳዩን ሌላ ሰው እየተከታተለው እንደሚገኝ ነው አቶ አንዋር ሐሰን የገለጹልን። በተያያዘ ሁኔታ በአሁኑ ሰዓት ጉዳያቸውን በመከታተል ላይ የሚገኙት የሕግ ባለሙያው አቶ ወንድሙ ኢብሳ የፌዴራል አቃቢ ሕግ በነጻ ያሰናበታቸውን ግለሰቦች በክልሉ ጠቅላይ ፍርድ ቤት በድጋሚ ክስ መመስረቱ የሕግ አግባብነት የለውም በማለት ለኦኤምኤን በስልክ ገልጸዋል። ደጀኔ ጉተማ ነው በስልክ ያነጋገራቸው።
ጠበቃው ወንድሙ ሰባላለው የግል ጠበቃ ነኝ። ጉዳዩ ትንሽ ውስብስብ ያለ ነው። የተከሰሱበት እና የታሰሩበት ወንጀል ተፈጸመ የተባለውና ፌዴራል ጠቅላይ አቃቤ ሕግም ተፈጽሟል ብሎ ክስ የመሰረተባቸው ወንጀሉ የተፈጸመው ከመጋቢት 5 እስከ መጋቢት 29 አካባቢ ባለው ጊዜ ውስጥ ነው። እስከ መጋቢት 30 ማለት ይቻላል። በዚህ ወንጀል የተጠረጠሩት ከሁለቱም ቋንቋ ተናጋሪዎች ማለት ከኦሮምኛም ከአማርኛም ተናጋሪዎች ነበሩ። ምርመራውን ሲያካሄድ የቆየው የአማራ ክልል ፖሊስ እና የሰሜን ሸዋ ፖሊስ ነው። ይሄ ምርመራ እየተካሄደ በነበረበት ጊዜ ከደንበኞች እንደሰማሁት እና ከሀገር ሽማግሌዎችም እንደሰማሁት ሁለቱም ክፍሎች ናቸው፣ አማርኛ ተናጋሪና ኦሮምኛ ተናጋሪዎችም ግጭቱም በሁለቱ ቋንቋ ተናጋሪዎች መካከል ስለነበረ በመጨረሻ ላይ ግን በዚህ ወንጀል የተጠረጠሩና ክስም የተመሰረተባቸው የኦሮምኛ ተናጋሪ ሰዎች ብቻ ናቸው። ይሄም የተደረገው የፌዴራል ሰበር ችሎት ጉዳዩን ደርሶ በሚጠይቅበት ጊዜ ምርመራን አካሂደው የአማራ ክልልና የሰሜን ሸዋ ፖሊሶች ናቸው። የአማርኛ ተናጋሪዎቹን ተከሳሾች በማስቀረት ኦሮምኛ ተናጋሪዎችንና በአጠቃላይ የከሚሴ ዞንን ተከሳሾች ብቻ ነው የሰጠውና ፌዴራል ጠቅላይ ፍርድ ቤቱ ይህንኑ ተቀብለው በ88 ሰዎች ላይ ነው ክስ የመሰረተው። አቶ ወንድሙ ኢብሳ እስኪ እንግዲህ አሁን ሰዎቹ የታሰሩት ደቡብ ወሎ ዞን ነው። አንዳንድ ኢንፎርሜሽኖች እንደምሰሙት በፌደራልም ፍርድ ቤት እንደታየና በነፃ እንደተሰናበቱ ነው። እንደገና ደግሞ የክልሉም እንደዚሁ። ግን አሁን ጉዳዩን የያዘው የደቡብ ወሎ ፍርድ ቤት ነው የሚባለው እና ይሄ ምን ያክል ህጋዊ መሰረት አለው? ወደ ጥያቄ ሳልመጣ ልለይልህ። ከዚህ በእነዚህ ከተጠረጠሩት ውስጥ ወደ 6 የሚሆኑት የአመራር አካሎች ናቸው እና በአመራር አካሎች ላይ የአማራ ክልል ፖሊስና የሰሜን ሸዋ ክልል ምርመራ አድርጎ ለአቃቤ ሕግ የሰጠውን አቃቤ ሕግ የፌዴራል አቃቤ ሕግ ክስ አልመሰረተባቸው፣ በነፃ ነው ያሰናበታቸው። የአማራ ክልል ግን የፌዴራል አቃቤ ሕግ በነፃ አሰናበታቸውን ክስ መስርቶባቸው ነው በራሳቸው በአማራ ክልል ጠቅላይ ፍርድ ቤት ነው ክስ የተመሰረተባቸው እና የተከሰሱት። ይሄ የህግ አግባብ የለውም። ምክንያቱም የፌዴራል ጠቅላይ አቃቤ ሕግ በነፃ ናቸው ብሎ የለቀቃቸውን ሰዎች መልሶ ማሰሩ የህግ ድጋፍ የለውም። ነገር ግን ክልሉ የራሱ ምክንያት ካለው ክሱን ቢመሰርትም ደግሞ ክሱ በተፋጠነና ወቅቱን በጠበቀ ሁኔታ ህግ አግባብ ተከትሎ የሚሄድ አይደለም። እስካሁን ድረስ በግንቦት 29 እስከ ዛሬ ክሳቸው አልተነበበላቸውም። አሁን ያለው ሁኔታ ይሄ ነው። አቶ ወንድሙ ኢብሳ ከልብ አመሰግናለሁ። መንግስት በድሬዳዋ ያለውን የጸጥታ ችግር እንዲፈታ ነዋሪዎች ጠየቁ። አንዳንድ የጸጥታ መዋቅር አባላትና ሳተናው የተባለ ቡድን የከተማዋን ጸጥታ እያናጋ መሆኑን ለኦኤምኤን ገልጸዋል። ኡዲ ሙሳ ነው ያነጋገራቸው። ተደራጅቶ ማለት ነው ህግ ባለበት አገር ላይ ህዝባችን እየተጎዳ ነው። እናቶች እየተጎዱ ነው። ህፃናት፣ ሴቶች እንደውም ልጆችን መማር አልቻልንም። ይሄንን ደግሞ በዚሁ አጋጣሚ የተሰማኝን ጥልቅ ሐዘን መግለጽ ወዳለሁ። አንደኛ እዚህ አሁን 3 ኪሎ ላይ ወደ ላይ የኛ ሴቶች ጫት ይዘው ሲመጡ ደሃችን የደሃ እናቶችን መንገድ ላይ እየያዙ እየደበደቡ ጫታቸው እየዘረፉ እዚህ ጋር ሱቃችን እየተዘረፈ ኩድራ የሚሸጥ የሚገዛው ሰው እየተዘረፈ ብር እየተዘረፈ በጣም የሚያሳዝን ሁኔታ ውስጥ ያለ ነው። አንድ መዋቅር ነው የህግ በላይነት አስከባሪ የተባሉ የድሬዳዋ አድማ በታኝ ያው በሌላው ደግሞ ከወጣቶች ጋር ተደራጅቶ ሳተና በሚል ስም እየተንቀሳቀሱ ነው ያለው። ድሬዳዋ ውስጥ እየተካሄደ ያለው በተለይ በአድማ በታኙ በኩል ያለው ነገር በጥልቅ በመንግስት ታይቶ መፈታት አለበት ብዬ ነው የማስበው። ችግር ሲከሰት ወደ ኦሮሞ ብቻ ነው የሚያዩት። ስለዚህ እነሱ በጥልቅ ተፈትሸው መፍትሄ ሊሰጥባቸው ይገባል ብዬ ነው የማምነው። ፖሊስ፣ መከላከያ፣ አድማ በታኝ የሚባል ነገር አሁን ባለፈው እዚህ ለጋሬ ላይ የተደረገው ድርጊት ውስጥ የኛ ሰዎች ወደዚህ ሲመጡ ወደኛ ነው ተኩስ የሚተኮሰው። ለምንድን ነው ይሄ ግድያ ይብቃን ነው የምንለው? እኛ የሚመለከተው አካላት ካለ ይሄን ችግር በጠለቄታ አይቶ መርምሮ መፍትሄ መስጠት። እኛ መፍትሄ እንጠብቃለን። የድሬዳዋ እንደምትታወቀው በፍቅር ነው የምትታወቀው፣ በአንድነት
የፍቅር የአንድነት ተምሳሌት ነን እኛ ብለን ነው የምናምነው። ይሄንን ደግሞ ሰላማችን የሆነ ጥቂት አማራን የማይወክሉ ለዘረፋ የተደራጁ እንትኖች ማዋቅር እኛን እንትን ሊለን አይገባም። ሰላማችን ለፈርሰን አይገባም። እንደ ድሬዳዋ ነዋሪዎች እንደ ድሬዳዋ ወጣት ይሄንን እንቃወማለን። ዛሬም ነገር አማራም ኦሮሞም አንድ ላይ ነው። ብሔር ብሔረሰብ ነው የምትገኝበት ድሬዳዋ። ይሄንን በጥልቅ እንቃወማለን። እኛ የሚመለከተው አካላት ደግሞ ድሬዳዋ ላይ የጸጥታ ችግር ያለበትን እንዲፈታ ነው የምንፈልገው የምንጠይቃቸው። ለዕለቱ ያዝናቸው የአማርኛ ዜናዎች የእስካሁኖቹ ናቸው። ሀሳብ አስተያየት እንዲሁም ደግሞ ጥቆማ ካላችሁ 6110 ላይ አጭር የጽሁፍ መልእክት ልታደርሱን ትችላላችሁ ያልኩኝ ከወዲሁ ከቀሪ ኦሮሚያ ሚዲያ ኔትወርክ ፕሮግራሞች ጋር መልካም ጊዜ